ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ እንግዲህ ሰንበት እንደመሆኑ ለቁርስ የሚሆነንን ፈጣንና ቀላል ቁርስ እንሰራለን ማለት ነው። የምንሰራው ዛሬ ፉል ነው። ይሄን የምታዩትን ቆንጆ ፉል እንሰራለን። እሱን ለመስራት የሚያስፈልጉኝን ግብአቶች አሳያችኋለሁ። እኔ እዚህ ጋር የምጠቀማቸው አንድ ቲማቲም፣ አንድ የፈረንጅ ቃሪያ፣ ከለር ቃሪያም ካለ ትጠቀማላችሁ። እንዲሁም አንድ አነስ ያለ ሽንኩርት፣ እነሱን ደቀቅ አድርጌ ከትፋቸዋለሁ። ሎሚ ያስፈልገኛል። ስፔነሽ ተጠቅሜያለሁ። እናንተ ሌላ ሰላሌ ካላችሁ እሱን መጠቀም ትችላላችሁ። ከዛ ክትፎአቸውን ለመጥበስ የሚያስፈልገን የተፈጨውን ሽንኩርት እናደርጋለን። ነጭ ሽንኩርት ከዛ ነጭ ሽንኩርት እናደርግና አብረን እንደዚህ እንጠብሳለን። እንደዚህ መልኩ ከዛ ቲማቲማችን እናደርጋለን። ምስል መጥበስ አያስፈልገንም። ተመምራቸው ከዛም እኔ ስል የነበረው በዝም የሆናችሁ ነው። ታዲያላችሁ አኛ ቀጥለን ፍሪዘር አስቀምጠን የምንጠቀመው ያክል አንዴ ላንዴ የሚሆነውን የጭነትን አስቀምጠን እንደተመስጠት ይችላላችሁ። ሽን ሆነ ፍሪዘር ሲቀመጥ አስቀምጠ በኋላ ደረቅ ስላለ ትንሽ ውሃ በጣም ጨው ከፈለጋችሁ ከላይ ሽንኩርትና ትንሽዬ ቲማቲም አስገብታችሁ መጨመር ትችላላችሁ። ከላይ በጣም አሪፍ ነው። ከዛም ከፈለጋችሁም በማንኪያ እንዲሁ መብላት ትችላላችሁ። ካልሆነ ደግሞ በኤሽ መብላት ትችላላችሁ። መልካም ቁርስ ይሁንላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ